ሰላም ወንድማችሁ ነቢይ ቤኪ ነኝ። እግዚአብሔር ቃል ሲናገር ዘፍጥረት 21 ላይ እግዚአብሔር ለሳራ ተናገረ እንዲሁም አሰበ አደረገላት ይላል። እግዚአብሔር አምላክ በዚህ ቀን፣ በዚህ ሰዓት፣ በዚህ ዓመት፣ በዚህ ወር፣ በዚህ ሳምንት ያስባችሁ ልበል። የምትታሰቡበት ሲዘኑ፣ ጊዜው፣ ወቅቱ ይፍጠን። እግዚአብሔር አስቦ የሚተው አምላክ አይደለም፣ አስቦ የሚያደርግ አምላክ ነው። ዜሊካ ፕራሳንቶ አውጃለሁ። የእስራኤል ቅዱስ እግዚአብሔር የሚታቀፍ ነገር ይሰጣች። እግዚአብሔር ወደሚያስቀውና ወደሚያስገርመው ፕሮግራም ያሸጋግራቸዋል። ሌክሳታካቻፓራ አዶሞሶኮፕሮዶሳ ከአንዳንድ ሰዎች ጓዳ መካንነት ሲገለበጥ አያለሁ። እግዚአብሔር ሲያስብ እንደ ሌላ ሰው ሆናችሁ ትቆማላችሁ። ሳራ ከዚህ በፊት በጣም የሚገርማችሁ ስትጠራ በሲንግል ስም ነው፣ ሳራ ትባላለች። እግዚአብሔር ግን ካሰባት በኋላ የይስሐቅ እናት መባል ጀመረች። ከዛሬ ጀምሮ በአዲስ ስም መጠራት ይሆናል፣ በእንግዳ ስም መጠራት ይሆናል። እጅግ በጣም እግዚአብሔርን ምታመሰግኑበት፣ ምታከብሩበት እንግዳ ጉብኝት በሕይወታችሁ በቤታችሁ ይጀመራል። እግዚአብሔር ያስበኛል ብላችሁ በኮሜንት ላይ ፈጥናችሁ ተከስት አድርጉ። እግዚአብሔር አምላክ ይባርካችሁ፣ ፊቱን ያብራላችሁ፣ መታሰብ ይሁንላችሁ። ወንድማችሁ ነቢይ ቤኪ ነኝ። ሻሎም።